ሰበር ዜና ይዘን መተናል። አሸባሪው ፋኖ የአርሶ አደሮችን ሰሊጥ ጭነው ሲጓዙ የነበሩ ተሽከርካሪዎችን አቃጠለ። ከጎንደር የአርሶ አደር ሰሊጥ ጭነው ወደ መሃል ከተማ ሲጓዙ የነበሩ ተሽከርካሪዎችን ከነጭነታቸው በማቃጠል አሸባሪነቱን በግልጽ አስመስክረዋል። ለአማራ ሕዝብ እታገላለሁ በሚል የዳቦ ስም የአማራ ሕዝብን ሲገድል፣ ሲዘርፍ፣ ሲያግት የከረመው ቡድኑ ይህ ተግባሩ የቡድኑን አሸባሪነት በግልጽ የመሰከረ ጸያፍ ተግባር ነው። በቡድኑ የወደመው ንብረት ሙሉ በሙሉ የአማራ ብሔር ተወላጆች የሆኑ ከመንግስት ጋር ምንም አይነት ግንኙነት የሌላቸው የግለሰቦች ንብረት ነው። የአማራ ህዝብ ይህን ቡድን አንቅሮ የተፋው ሲሆን ከጸጥታ ኃይሎች ጋር በጋራ በመሆን እየታገለው ይገኛል። ወንድሜ ፋኖ ማለት አስረግጬ የምነግርህ ነገር አንድ ነገር አለ። አንተም ስትጀምር የአማራ ልጅ ነህ፣ እኔም የአማራ ልጅ ነኝ፣ ፋኖ ነን። ግን አንተ ልክስክሱ ፋኖ ነህ። ምንም ይኸው የእንትን ጨርቅ አይቀርህም እኮ ማሰሻ ጨርቅ የማይቀርህ ፋኖ ሌባ አንተ እኮ ነህ እርኩሱ።